አረ የፈረው ምን ነው በለጡ ጠላ አታይህም? አሬ ስንት የወደ 3 ጆክ ነው ምናምን እነ ግብጦ እነ ባቄሉ በቃ ብር ነው እንዴ? እኔ በቃ አይኗ ደክሟል። አይኗ አታይህም? አረ ስናይፐር ነው አይኗ። መንጥራ ነው የምትወጣኝ። መንጥራ ነው የምትወጣኝ። አንተ እዚህ ገባ እንጠራለን። ወይኔ በቃ እኔ በሚመጣው መንገድ አድርጌ እመጣለሁ። እንጠብቃለን። እሺ አልፈን እንጠብቃለን። ጠላ ጠጩ ሁሉ ብሬን ወስዶ ጨረሰ። መድኃኒዓለም ጭርስ ያርጋችሁ ሆነ። አረ እንዴት ናችሁ? አረ ሰላም በለኝ። ያኔ ማጓደኛቸው እንደሆነ አሁን በዚህ ታጠፈ ሲዩ አሁን በዚህ ታጠፈ ብሬ ላለመከራለህ አልሰጣትም እንዴ እና ጠላ ቀጅ ታትፈልጉልኝ ባይሆን እናት አይጓል አረሰ ነኝ እሙ ያንቺ ሰላም ነሽ? እንዴት ነሽ? አንተ ትንቀዝና ባዙ እንዴት ነሽ? እየነካካችሁ ነው ሰው ሁሉ እንደዛ አድርጋችሁ። አይቀርታ እንዴት ነው? ጠላ ቀጅ ታፈልጌ ነበር ልብሲ እኔ ያለው ጠላ ቀጅም አታ ሰማጅ ያላጅን ሞታ አሁን የፋሲካ የተገዛው ሞታ የባሬ የተገዛው አዎ አት ምን ሆኖ ነው ታርዶ ሰሚኛለሽ ሶዮ ሲመጣ አንድ ነገር እናገራለሁ ብትይ እንደ ጀበና ቂጥ በጥፊ ጉንጭሽን ነው ማቀላልሽ። እንዴ አባዬ እኔ እኮ የራሴ የምለው ፍቅረኛ አለኝ። የቱ ያ የሳር ፍራሽ ላይ በቆዳ አንጥፎ የሚተኛው? ተይ እሱ ጋው ላይ ስትመጪ እኮ የስንዴ ማሳ አጭዶ ሲወቃ እንደዋለ ሰው ገለባ በገለባ ሆነሽ አይደል እንዴ የምትመጪው? ቢሆንም ምን ይወደዋለሁ እንዴ? እንዴ ደግሞ አልወደውማ። እዚህ የቁም ሳጥን መሳቢያ የምታክል ቤት ውስጥ እኔ ተወልጄ አደኩ፣ አንቺ ተወልደሽ አደግሽ። እናርጅበት እንሙትበት እያልሽ ነው? እኔ እንደዛ አላልኩም አልሽ እንጂ የዛን የጨጓራ አጣቢ ስም እኮ ፍቅረኛ ነው ብለሽ ጠራሽ እኮ። ደግሞ መልኩስ ብትይ የኩሽና ጣሪያ አይደል እንደሚመስለው? ምን ሆነሽ ነው እሱ ላግባ የምትይኝ? ደግሞ ከሱ አትወልጂም እንጂ ብትወልጂ ኖሮ ልጅሽ ሲያስቸግርሽ ጆሮ ቆራጭ ልጥራ ምናምን አልነበረም የምትይው። የራስሽ የልጅሽን ፊት በመስታወት እያሳየሽ ነበር ልጅሽን የምታስፈራሪ። ኧረ አባዬ አይባልም እንዴ? ይባላል እንጂ እሱን ካገባሽ እኔ ማመጣልሽን ሀብታም ካገባሽ ግን ቁርስሽ ለንደን፣ ይሄ ነከካም ካገባሽ ግን ቁርሽን መክደን ነው ለምሳሽ ማለት ነው። እኔ ማመጣልሽን ሀብታም ካገባሽ ጸጉርሽ ፓይስትራ፣ ይሄን ከካም ካገባሽ ግን ቅማሎች አናትሽ ላይ ጭፈራ በጭፈራ ቀን በቀን ማለት ነው። እኔ ማመጣልሽን ሀብታም ካገባሽ መስለብሹ ቨርሳቺ፣ ይሄን ዱለንቲ ካገባሽ ግን እኔ የምሞተው ፎክቼ እያልኩሽ ነው። ሰው እኮ በገንዘብ ብቻ መጣ እኔ ጌታ ጌታ መጣልኝ እኔ አባት። እሺ ካምፒዮን እንጂ ከፊው ሰፊው እንዴ በቃ አሁን ይበቃል። ትደርሱበታላችሁ። አሁን ቶሎ በይና እቃሽን ሰብስቢ፣ ሻንጣሽን ምናምን ከታች። ለነገሩ ምን እቃ አለሽ? ቶሎ በይ እንጂ አዳጋሽ። እንዴት እናድር? የሽማግሌዎችና የጥሎሹን ነገር ችግር የለውም የኔ ጌታ፣ አንተ ምንም አታስብ። እኔ ሲጀምር ምንም አይነት ጥሎሽ አልፈልግም። ከቻልክ እቺን ራሷን ልጅቷን ማለት ነው በቦክስ ጥለው ውሰድልኝ። ሽማግሌዎቹ ላልከው ደግሞ እኔ ወጉ እንዳይቀር ስል ማለት ነው አንተ እንዳትልካቸው፣ እኔ ራሴ ሽማግሌዎች ያሉበት እመጣለሁ ያልኩ ነው። ሰው ሽማግሌ ቤቴ ቢችል እኔ አንተን ታገባለች ልጄ። ምን አሉኝ? ምንም ማለት እዚሁ ነው ና እንግባ። እስቲ እንዴ አጋቢያችን መተናል። የአብርሃምና የሳራ አድርጎ ብለናል። እሺ እንግዲህ እንደምናየው ሙሽሪት ተገኝታለች። ሙሽራው ከደምረው ይቆያሉ፣ እንጠብቀው ነው ያማል ያለው ሙሽራ ማሄ። ምንድን ነው የራቁት ፎቶ ምናምን ይዞብሽ ነው? ምንድን ነው ተወራ ታጋባም ተክለበለኩ። እሺ ሙሽሪ ደግመት ፊት ለፊት ይሻሉ ነው። አቶ አስቻለው የትዳር አጋርሽ አድርጊሽ ትቀበያለሽ? እርግጠኛ ነሽ? ተይ ግን በደንብ አይተሽዋል። ምንድነው ከኔ? እሺ አቶ አስቻለው ፊት ለፊት የምትገኘው ደግመትን የትዳር አጋር አድርገህ ትቀበላታለህ? በሚገባ ይቅርብ። መጠረጊያ አይ እናት እንዴት ነሽ? ሰላም ነው? እንዴት ነው? መጠረጊያ ፈልገኝ ነው? አዎ ፈልጌ። አዎ ይሄው ኦሪጂናሉ ነው። ይሄ ከአሜሪካ ነው የገባው። ምን መጠረጊያ ከአሜሪካ? የኔ እኮ እንደዚህ ነው። አታውቂም እንዴ? ከአሜሪካ እኮ ነው የሚያስገባው። ይሄ ራሱ ማለት ነው ከካናዳ ነው የመጣው። ይሄ አንተ ጥሩ ትቀልዳለህ። እስቲ እቺን ስጠኝ። ስንት ናት? ይሄ 9,000 ነው። 9,000 በጣም ይጠርጋል። 8 ይጠርጋል። 50 ብር ያዋጣል። ባለፈው ራሱ ከኔ የገዛች ወርቅ ወጣ። ከዚህ መሀል ማለት ነው ወርቅ ያስገባሉ ፈረንጆቹ አንዳንዴ አይደለ? አዎ በጣም ወርቅ አለው። አሁን ይሄን ጠኝና 50 ብር 50? አዎ 50 ብር ያዋጣል። ምንድነው እናት ምንድነው? በቃ ይሁንሽ 8,000 ብር። እኔ የምለው ይሄ መጥረጋ የተጠረገበት መጥረጋ ነው እኮ እንትን እኮ ነው። ይሄ የአሜሪካዎቹ እኮ እንደዚህ ነው። ዩዝድ ነው የአሜሪካ ዩዝድ ማለት እኮ የኛ ኦሪጂናል ይበልጣል እኮ። አዎ በጣም ምርጥ ነው። 8,000 ወይም ይሄ ውሰጂ ማለት 8,000 ይሄ ውሰጂ። ይሄ ከካናዳ ነው። ይሄ ይሻላል።
ምን እየቀለድክብኝ ነው እንዴ? ኧረ ወደዛ። እሺ ነይ ውሰጂሽ። 50 ብር ነው። እሺ 7000 ያርጉ። 7000 ምን ይመስላል? እሺ ውሰጂ። እናት ውሃ ስጭኝ እስኪ። ያ ባለቤቱ